የተባረከ ልጅን ሰጥቶኛል። እግዚአብሔር ክብሩን ይውሰድ። አንዳንድ ክፉ ሰዎች መጥፎ ምኞትን ቢመኙም ነገር ግን እግዚአብሔር አምላክ የተመሰገነ ይሁን። በጣም ሙሉ ጤነኛ እግዚአብሔር የተመሰገነ ይሁን። ማለት ጤነኛ ልጅን መያዝ ራሱ በጣም መታደል ነው ማለት እንጃ ቀላል አይደለምና እግዚአብሔር የተመሰገነ ይሁን። ጤነኛ ልጅን እግዚአብሔር ሰጥቶኛል። እሱ ተስፋዬ ነው ለኔ ልጅ ተስፋዬ ነው ለኔ እና እሱን ተስፋ አድርጌ ለሱ መኖር እንዳለብኝ ስለሚሰማኝ ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገችኝ ምናምን ብሎ በቃ ነገ በደንብ በኩራት እንዴት እንደራቱን ነፍቶ የሚያወራላት እናት እንድትኖረው ስለምፈልግ በጥንካሬና በእንዴት ነው ነገሮችን በደንብ ከዚህ በኋላ በደንብ አድርጌ ነው እንትን ብዬ ጠንክሬ ማለፍ የምፈልገው። እንደበፊቱ የሆነ እንትን ማለት ምናምን የለም ከዚህ በኋላ እና እንደዚህ አይነት ነገሮችን የምትጠብቁ ሰዎች ካላችሁ እግዚአብሔር ይመስገን አብቅቷል። ያ ነገር ወደ ኋላ መመለስበት ነገር ምንም አይነት ነገር የለም። እግዚአብሔር ክብሩን ይውሰድ። በጣም ደስ የሚል በጣም ጤነኛ አክቲቭ ደስ የሚል ልጅን እግዚአብሔር ሰጥቶኛል። በዛ አጽናናለሁ ማለት ነው። እንዴት ነው በዛ አጽናናለሁ ስላችሁ ለሱ ስል መጠንከር እንዳለብኝ ያሳለፍኩት ነገር በሙሉ ምንም ቀላል እንደሆነ እንዲታየኝ አድርጎኛል እግዚአብሔርና አሁን ላይ ያለሁበት ሁኔታ አሁን ላይ የቆምኩበት ሁኔታ በቃ ለወደፊቴ ምን ያህል ጠንካራ እንደሆነና ምን ያህል ለሰዎችም ትምህርት አይ ቲንክ ብልጥ የሆነ ሰው ማለት ይማራል ከኔ ህይወት ብዙ ነገሮችን መማር ይችላል ብዬ አስባለሁኝና ከኔ ህይወት ተማራላችሁ እናንተም ማለት አይ ቲንክ ይሄንን ሁሉ ነገር ሳሳልፍ ፈጣሪ አላቅም ምናልባት እዚህ ጋር እናንተንም ሊያስተምርም ሊሆን ይችላል በኔ ህይወት ውስጥና እንዴት ነው እናንተ ህይወት ውስጥ እንደዚህ አይነት ስህተቶች ወይም ደግሞ እንደዚህ አይነት ነገሮች እንዳይደገሙ ወይም በተደጋጋሚ እንደዚህ አይነት ነገሮችን አክሰፕት እያደረጋችሁ ህይወታችሁ ውስጥ እንዳታስተናግዱም ቢሆን ብቻ እንዴት ነው ለነገሮች ሆነ መወሰን እንዳለባችሁ ሊሆን ይችላል ፈጣሪ ይሄንን ነገር በኔ ህይወት ውስጥ አብን እያደረገና እንዲሁም ደግሞ እናንተ ፊት እንድቀርብ የሚያደርገኝ ለዛም ሊሆን ይችላል እና ለእናንተም ሜቢ መማሪያ ሊሆን ይችላል የኔ ህይወት እና ብልጥ ሰው ይማራል ሁሉንም ነገር አይቶ ያ እንዴት ነው አገናዝቦ አንደርስታንድ ማድረግ ይችላልና መማሪያ ይሆናል ብዬ አስባለሁ። እንግዲህ ፈጣሪ ተመሰገነ ይሁን። ይሄንን ለማለት ነው ዛሬ ከእናንተ ጋራ ለማሳለፍ ጊዜ ለማሳለፍ የመጣሁት። ካሁን በኋላ እንግዲህ በጥሩና በቆንጆ ነገሮች ከዚህ በኋላ እንገናኛለን ብዬ አስባለሁኝ። መድኃኒዓለም ክብሩን ይውሰድ። እኔ ተሰብሬ ተከፍቼ አልቅሼ ምናምን እንድመጣ ወይም እንድታዩ ማየት የምትፈልጉ የምትጠብቁ ሰዎች እኔ ጋር ካሁን በኋላ ይሄ ነገር የለም። እግዚአብሔር ይመስገን በጣም ደስተኛ ነኝ አሁን ባለኝ ህይወት እግዚአብሔር ይመስገን። ምን አይነትና ምን አይነት እንዴት ነው ፈተናዎችን አልፌ እንደመጣሁኝ ሳስብ የፈጣሪን ቸርነት የፈጣሪን መልካምነት ለኔ ያለውን መውደድ ነው ማይበትና ፈጣሪ የሚወደውን ሰው ደግሞ እንዴት እንደሚፈትን ብታቁ በእውነት በተደጋጋሚ እኔ ህይወቴ ላይ እንደዚህ አይነት ፈተናዎች ሲበዙ በቃ ፈጣሪ ለትልቅ ነገር አላማ እንዳለው እኔ ጋር እረዳለሁኝና